የሚሰጠው እዚህ ጋር ነው። ተመልከቱ። ወደ ቁጥር 5 ነው። ቁጥር 6 አይደል? እናንተ ስለት የሚታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል። እኔስ አባት ከሆነው ክብሬ ወዴት አለ? ትላንትና የእግዚአብሔርን ክብር በዘመናችን ክብር የሚያመጣው ትውልድ እግዚአብሔር ሰዎችን ይፈልግና እኔ አባት ነኝ ክብሬ ወዴት አለ ይላል። እኛ ያኔ እስራኤል የትላንቱ እስራኤልና የዛሬው እስራኤል ሲናነጻጽርና ሲናወዳድር የትኛው ጋር ነው የእግዚአብሔር ክብር ጎላ ብሎ የታየው? ይሄን ቼክ አድርገን እግዚአብሔር ክብሩን ትንቢተ ኢሳይያስ ምዕራፍ 42 ላይ ቁጥር 8 ላይ ምን ይላል? I am the Lord that is my name። እኔ እግዚአብሔር ነው ነኝ፣ ስሜ ይህ ነው። ክብሬን ከሌላ ጋር ምስጋናዬን ከተቀረጹ ምስሎች ጋር ሼር አላደርግም። ክብርና ምስጋና የኔ ሀብት ነው። ምስጋና ማታወጡ ሰዎች እግዚአብሔር ዛሬን አብሎ በልተ ጠጥተ ቤት ሰጥቶ አድረ ወጥተ ካላመሰገንክ አንተ ባለዕዳ ነህ። አንተ ባለዕዳ ነህ። ቀን በቀን ነው ምስጋና ማቅረብ የሚፈልገው እግዚአብሔር። ምስጋናን የሚሰዋ እሱ ነው። ሰው እኮ ምስጋና የክብሩ መስዋዕት ነው። የክብሩ መስዋዕት ባለዕዳዎች ሆነናል ብዙዎች። አባት ነኝ፣ አዎ ልጅ አባቱን ባሪያ ጌታውን ያከብራል። ክብሬ ወዴት አለ? ከታች ምን ይላል? አምላክ ነኝ፣ እኔ ለእናንተ አምላክ ነኝ። በእውነት ሰው ለዚህ ነው ትላንትና ልጆቻችሁን ጸጥ አድርጉ፣ እግዚአብሔር አይቆጣ እንጂ ከተቆጣማ የሚባላ እሳት ነው። ሕዝቅኤልን ክብሩ ሲገፋ ክብሩ ሲነካ ሕዝቅኤልን ለአሳልፎ ለባቢሎን 70 ዓመት ከሰጣቸው ምርኮኞች መካከል አምጥቶ ምን አለ? የዓይንን አእምሮት በመቅሰፍት ወስዳለዋል። ሰዎች ለቅሶ ሲያለቅሱ ክብሩን ነኩ፣ ተሸበሩ፣ ጮሁ፣ ተስፋ እንደሌላቸው ሰዎች ሆኑ። እግዚአብሔር አየና ሕዝቅኤል ሆይ ይህ ሕዝብ በለቅሶ ክብርን እየነካ ነው፣ ስርዓት እያጠፋ ነውና ይህንን ክብርን እየነኩ ናቸውና አስተምራቸው። ስለ ለቅሶ አለ ዋይ ዋይ አትበሉ፣ አትሸበሩ፣ እግዚአብሔር ያጽና በሉና በዝግታ ተክዙ፣ በዝግታ ተክዙ ስል ሕዝቅኤል አስተምሮ ሲመለስ በጣም ወዳትን ሚስት ከፊቱ አነሳ። እግዚአብሔር እንዳዘዘኝ አደረገ ይላል። በነቢዩ ኤርምያስ በኩል ሚስት አታግባ፣ ልጅ አትውለድ ደነገኩ። በዘፍጥረት መጽሐፍ የነገር ሁሉ ጅማሬ ነውና በዘፍጥረት ምዕራፍ ላይ ብዙ ተባዙ ብዬ ነበር፣ አቆምኩ። አሁን ለምን? የእስራኤል አምላክ ከሆንኩ ክብር ጠፋለኝ። ክብሬ ወዴት አለ? ክብሬ ተነፈኩ። ስለዚህ ሚስት አትውለድ አለና ኤርምያስን ጠየቀው። ኤርምያስ ከአምላኩ ጋር በጣም በእናት ማኅፀን እያለ ስለተቀባ ለምን ጌታ ሆይ እንደዚህ ታደርጋለህ? የቀደሙት አግብተዋል፣ ወልደዋል፣ እኔ ጋር ሚስት አታግባ ብለሃል። ምናልባት አጭቶ ነገ ሰርግ ቀጠሮ ያለ ሰው ቢኖርስ? አርግዞ የተጋቡት ቢወልዱሳ? ልጅ አይወለድ ሚስት አይገባ ብለህ ሕግ ደንግገሃል ስል ሕዝቅኤል ሆይ እኔ ከኔ አፍ ይቺ ቃል ከወጣች ሰዓትና ደቂቃ ጀምሮ ኤርምያስ ሆይ እኔ ሕግ ያወጣሁት ሕግ ካልጸና ሚስት በባል እቅፍ ትሙት ሚስቱ፣ ባል በእቅፏ በጉያዋ ይሙት፣ የተወለዱ ልጆች ሕፃናትም እዛው ይሙቱ፣ ድንገት ከማኅፀን ሲወጡ እዛው ይሙቱ አለ። እግዚአብሔር ለክብሩ እጅግ በጣም ይጠነቀቃል። ከዛ በኋላ ኤርምያስ አሁንም ስለ ዕድር የ21ኛ ክፍለ ዘመን ቤተ ክርስቲያን በመጽሐፍ ቅዱስ አትታወቅም። በዕድርና በስርዓት በደንብ ነው የምትታወቀው።
መዋቅሩ ምን ይላል ይላል አባቶች መጽሐፍ አይወይ አሉ። የኛ ዘመን ግን መዋቅሩ ምን ይላል? እሱን እናግዳለን፣ ይገዳ እንስፋለን። መዋቅሩ ምን ይላል ነው። 21ኛ ክፍለ ዘመን ቤተ ክርስቲያን የምትታወቀው በማስጠጋት ሳይሆን በማባረር ነው። በዚህ ዘመን ምን አለ መሰላችሁ? ምን አለ ኤርምያስ ሆይ ስለ እድር ነው የምትጮኸው? ስለ ለቅሶ ነው? ስለ ቀብር ነው? አዎ እኔ አሻሽላለሁ ለእናንተ። በእድር አትጣሉ ማለት እንዴት ታደርጋለህ? የባሏን አስክሬን የሰማይ አሞራዎች ይበላሉ። የሚስቱን አስክሬን የቤት ውሻ ይበላል። የልጆች አስክሬን በቦታው ይበሰብሳል። እግዚአብሔር ጨካኝ ነው። እንደ ኃያልና እንደ ጨካኝ ከኔ ጋር ነው ካለ እግዚአብሔር እናንተም በዘመን መጨረሻ ሰው በጠፋበት ጊዜ ፈልጎ አምጥቷልና ሕጉን አጥብቀ አውቀ ተረተ። እግዚአብሔር ማን ነው? ምንድን ነው የሚፈለገው? ክብረት ይላል እዚህ ጋር ሚልክያስ መጽሐፍ ላይ ተመልከቱ። አሁን እናንተ ስምን የሚታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል። እኔስ አባት ከሆነው ክብሬ ወዴት አለ? ጌታስ ከሆነው መፈራት። 21ኛ ክፍለ ዘመን ሰዎች እግዚአብሔርን የማይፈሩበት ዘመን ነው። 21ኛ ክፍለ ዘመን ሰዎች ታላላቆችን የማያከብሩበት ዘመን ነው። 21ኛው ክፍለ ዘመን ሰዎች መስራትን የማይፈልጉበት ዘመን ነው። በዚህ ዘመን ላይ ደርሰሃል። ይሄኛው ምድራዊ መንግስት ዘመን ኑሮ ጨርሰሃል። ኢየሱስ ከመጣ ቤት ትሰራሉ። ትንሽ ቆይ ጌታ ይባርክ ጋር ስጠኝ። ኖ አይሆንም። you will be ready today. tomorrow is not our day. ነገ የኔና የእናንተ ቀን አይደለም። ነገን አናውቀው። ነገ ምን እንደሚሆን አታውቀው። ስለዚህ ዛሬ የዝግጅት ሰዓት ነው። ዛሬ የዝግጅት ቀን ነው። ተመልከቱ የተጠራንበት ትላንትና እግዚአብሔር ከዱር አራዊትና ከቤት እንስሳ ልዩ አድርጎ የፈጠረን 3 ዓላማ ንገረን። አንደኛ በሰማይ በምድር ሌላ አምላክ የለውም፣ ብቻው አምላክ ነውና በእኔና በእናንተ ሊመለክ ነው። ሁለተኛ በልጁ በኩል ዳግም ተወልደን ርስት ልንወርስ ነው። ሶስተኛ ደጋግ መጋቢዎች እንደመሆናችን መጠን በተሰጠን ጸጋ እርሱን ለማገልገል ነው። በተሰጠን ጸጋ መስጠት ነው። የተሰጠን ምስጋና ባለጋዎችንን ስልክ መጻፍ እያያችሁ ሌላ እያነበባችሁ ነው። የዘመኑ 21ኛ ክፍለ ዘመን ሰባኪው እዚህ እየለፈለፈ ፌስቡክ፣ ቲክቶክ ዛሬ ጨዋታ ይገርማችኋል። ትልቅ ቸርች ላይ ኪንዶ ኳየር የሚባል እርብት አካላች ኳየሩ ዘምሮ እኔ ሰብቄ ሰማይ ተከፈተና እንትን ሲል ገና ኳየሩ መድረክ ሲወጣ አንዱ ስልክ ቀስ ብሎ ስልኩን አነጋገርና አቤት ስልኩን ተደውሎ ሲወጣ በአንድ ሰው ግቢ ተከራይቶ ነው የሚኖረው። የቤቱ ባለቤት እኛ ወተን ቤት ላይ ምን ችግር ተፈጠረ ያለና እሱ ወጥቶ ሲል የቤቱ ባለቤትን ከሆነ የመጣ ስማ ምንድን ነው ችግር ሰራው ደኔ አይበይ አይ ምን ችግር የለም ተደውሎልኝ ነው። ሰላም አይደለም ሰላም ነው ብቻ ጨዋታው ጀምሯል ተብሎ ይሄድኩ ነው። አንተ ለወይኗ ያላደረከው ምን አለ ጌታ ከሚያስፈልግ ያጎደልክብኛ ማገብ ሕይወቴ ፍሬ ሳታገኝ እስካሁን ቅጠል ብቻ ትጉ ገበሬ በቁር በሐሩር ተግቶ ያሳደጋት የማሳው በለስ ፍሬ ካልሰጠች ከወራት ወዲያ ለምን ማጠቅም ይኸው ይድሏ የሳተራት ነቻ ሕይወቴ ፍሬ ሳታገኝ እስካሁን ቅጠል ብቻ ዘመናትን ቆጥሮ ቤተ ክርስቲያን ተቀምጦ ፍሬ ያላፈራ ፍሬ አልባ
ህይወት በጣም ይገርማቸዋል። እንደዛ አይነት ሰይጣን ብልጡ ባይሰዎች አንድ ነገር ልንገራችሁ። ሰይጣን በእግዚአብሔር መንግስት ኢየሱስ ክርስቶስ የእግዚአብሔር ልጅ ስጋ ከመልበስ በፊት መለኮታዊ ማንነት ይዞ ሲሰራ አብሮት ነበረና በውድቀት ሰይጣን ይቀድማል። ወደዚህ ምድር ከትዕቢቱ የተነሳ ተጣለው ይላል ኢሳያስ ላይ። ከትዕቢቱ የተነሳ በራእይ ላይ ስለተጣለ ኢየሱስ እሱ ከተጣለ በኋላ ከአብ ዘንድ ይዛ ስራ ጨርሶ እግዚአብሔር አምላክ ኢየሱስን ምን አለው? ወደ ድንግል ማኅፀን ግባና ስጋ ለብሰ በይሁዳ ቤተልሔም ከ9 ወር በኋላ ስጋ ለብሰ ትገለጣለህ። ሰዎች አያምኑ አለና እግዚአብሔር ልጁን ኢየሱስን አካል እንዲለብስ ወደ ማርያም ማኅፀን ኮንትራት ማኅፀኗን ወሰደና ተቀብሎ ለ9 ወር ተጠቀመ። እግዚአብሔርና ማርያም ምንም ሪሌሽን የላቸው። አትርሱ። ሰዎች ተሳስተዋል እንጂ ምንም ማኅፀኗን ተኮናተረ። አሁን እኔ በኪሴ አታውቁም። እዚህ ጋር እስክሪብቶ ቢኖር ለዓመት እኔ ካላነሰኩት ይላል። እግዚአብሔር ማርያምን ማኅፀን ተኮናተረና ሰው አላምን ብሎ ሞት ካመጣ እኔ ሕይወት ደግሞ ባንተ ነው ማመጣዋልና በደምህ ባንተ ደም የሰው ሕይወት እንደገና ይመሰረታል አለና የዘላለሙን አጀንዳ በሱ ላይ ሊፈጽም እቅድ ያዘው። ከዛ በኋላ እግዚአብሔር ተኮናተረና ይሁዳ ቤተልሔም ላይ እግዚአብሔር ልጅ ጌታ ኢየሱስ ሥጋ ለብሶ ከመወለዱ በፊት ሰይጣን ወርቆ በእግዚአብሔር መንግስት መጀመሪያ ነበርና በሉቃስ ወንጌል 4 ላይ ሞኝ ሰይጣን የተባለበት እርሱ መጽሐፍ ቦታ ብታዩ እግዚአብሔር ልጅ ነው ከሰማይ ወርዷል። እሱ ፈተንኩ ብሎ ቆይ አንተ ራሴ የእግዚአብሔር ልጅ ነኝ ብለሃልና ይሄን እስቲ ድንጋይ እንጀራ አድርገህ ብራሴ እሱ ደግሞ መልስ ተሞልቶ መጣና ሰው በእግዚአብሔር ቃል እንጂ በእንጀራ አይኖርም ማለት ስልጣን አገኘው ብሎ በዚህ ዓለም ያለው ስልጣን ሁሉ እኔ ለአንተ እሰጣለሁ ወርቅ ለእኔ ብትሰግድ ብሎ ግን ለአምላክ ለእግዚአብሔር በቀር ለማንም ሌላ አትስገድ። አሸነፈው እንጂ ሰይጣን ሞኝ ነው። ግን ብልጥ የዚህ ዘወርቅ 4 ስልጣን ይዞ መጥቷል። አትርሱ። የዚህ ዓለም ገዢ፣ የክፋት አለቃ፣ የውሸት አባት፣ የወንድሞች ከሳሽ። ስለዚህ ሁልጊዜ ሰይጣን ይህንና እናንተን ለመክሰስ ነው ያለው። ቤተክርስቲያን በእንጠስ ለውን ኪስ አይቀርልኝ። ዘማሪ፣ ሰባኪ፣ ፓስተር ነው አይቀርም። ልትከሰስ ነው ያለው። ግን ተነደስ ስትከሰስ ምን ያህል አሸናፊ ነህ የምለው ተዋግተ አሸንፈ የእግዚአብሔርን መንግስት ትደርሳለና እኔ አምላክ ነኝ መፈራቴ ወዴት አለ? አባት ነኝ ክብሬስ ወዴት አለ? እግዚአብሔር ከእኔና ከእናንተ በዚህ ዘመን ሁለት ነገር ይፈልጋል። አሁን ትውልድ እግዚአብሔር የማይፈራበት ዘመን ላይ ነው። እግዚአብሔር የማይፈራበት ዘመን ነው። እግዚአብሔር የማይከበርበት ዘመን ነው። ለምን? በእኛ ዘመን እኮ ቤተክርስቲያን እጅግ በጣም ሰብቷል። ጥሩ ነው። ቤተክርስቲያን ሚኒስ ቤተክርስቲያን በሁለት ደረጃ ነው የምትከፈለው። ኢንተርናሽናል ቸርች እንደ ሎካል ቸርች። ሎካል ቸርች የሚባለው አጥቢያ ውስጥ ያሉት ምዕመናን ናቸው። ኢንተርናሽናል በተለያዩ ዲኖሚኔሽን በተለያየ አብያተ ቤተክርስቲያን ህብረት በቃ ዓለም አቀፋዊ ቤተክርስቲያን ትባልና በሁለት ትከፈላለች። ስለዚህ ቤተክርስቲያን ማለት እኔው ራሴ ነኝ። እኔ ለአንተ ሀሳብ ምንድን ነው? መልካም ሀሳብ አለ ወይ ሲናይ 21ኛ ክፍለ ዘመን ቤተክርስቲያን በሽተኛ ነች። በሽታዋ ምንድን ነው? HIV ነው? ኮሮና ነው? ምንድን ነው? ኖ በሽታዋ ድንዛዜ ነው። ድንዛዜ ታማሚ ነች። በ21ኛ ክፍለ ዘመን ቤተክርስቲያን በድንዛዜ የወደቀችበት ዘመን ነው። የፍቅር ድንዛዜ፣ አንዱን የመሸከም ድንዛዜ፣ ስስታሞችን ለእግዚአብሔር ለመስጠት እንደዚህ አተንከላኩሽ። እኔ በአማርኛ በእንግሊዝኛም ዘምራለሁ ብሰብክ ትላንት ብለን ነበር። አንድ አስተማሪ እኛ ሲያስተምረን አንተ መጋቢዎች ብቻ ነን እኛ
በቤተ ክርስቲያናችሁ እንደ ኢትዮጵያ ባህል በቤተ ክርስቲያናችሁ መጋቢያን አሉ ብሎ ጠየቀ። እኛ ሁላችን መጋቢዎች ነን። ምን ብለን እንመልስ? አዎ አለን አንልም እንዴ? አዎ አለን። አንዱ ፓስተር ይጃነሳና in the Ethiopian culture, is there pastor in your local church? Sir, ይጃነሳና have you answered him? Of course. Okay, please give your answer. ተነስቶ ምን አለ መሰለህ? እዚህ ያለን መጋቢዎች ነን። ኢትዮጵያ እንደ ኢትዮጵያ ካልቸር ወር ባህል መጋቢያን በኢትዮጵያ ሞልተዋል ሲል አይ አፕሪሺየት ዩ ጎ ቱ ባክ ባይብል ወደ መጽሐፍ ቅዱስ ኋላ ተመለስ። መጽሐፍ ቅዱስ መጋቢያን በአራት ይከፍላል አለ። አንደኛ በፈረንጅኛ ነው የሚያስተምረው ፓስተር፣ ሁለተኛ ፖስተር፣ ሶስተኛ ዳስተር፣ አራተኛ ማስተር። ፓስተር፣ ፖስተር፣ ማስተር ኤንድ ዳስተር። ዳስተር ከሆንክ የሌሎችን ጸጋ ጠራጊ ነው። ፖስተር ከሆንክ መልክን ውበትን እያሳየ በቤተ ክርስቲያን ቁጭ ብለሃል። ፖስተር ይናገራል፣ ይሰብካል፣ ግን ፖስተሩ ማንነትን ይገልጻል። ማስተር ከሆንክ ዩ አር ዲክታተር፣ ተቆጣጣሪ ነህ። እኔ ብቻ የኔ ልክ ነው፣ እኔ ካልፈቀድኩ፣ እኔ ካላወቅኩ፣ እኔ ካልሰማሁ ዋታሪዩ አንተ ማን? ሪሞቲን ወስደ በቤት ያለው ቴሌቪዥን እዚህ ቁጭ ብለህ እዛ ከግድግዳ ላይ ያለው ቆይ ቀይር ማንን ላምጣ የኢዩን የዮናታን የሲጀን ብለህ በሪሞት እንደምትቀይር በዙፋኑ ቁጭ ብሎ በአንተ ማንነት ውስጥ ያለው የጸጋ ባለቤት እግዚአብሔር ራሱ ነው። ስለዚህ ፓስተሮች አለን። ፓስተር ሚኒስ 250 up to 300 members feed the words of God. የእግዚአብሔር ቃል ቀን በቀን day by day, time by time, week by week, month by month, he has relationship with them in every time. ሁልጊዜ መጋቢው የሚያውቅ ለእሱ የሚጸልይ እሱ የወጣበትን የሚያውቅ ያን የሚያደርግ አለ ሲል አዎ አለን ለማለት ነው። ናፍቆት እግዚአብሔር ልጅ ጌታ ኢየሱስ ሲመጣ ለመንግሥተ ሰማይ ዝግጁ ነኝ ስትባል እንዳታፍር። ቱዴይ ተከር ዛሬ እንድትጠነቀቅ አምላክ ነው እሱ። ክብሩ ወዴት አለ? አባት አይኔን መፈራቱስ ወዴት አለ? ወደ ሚልክያስ መጽሐፍ ስመጣ የሰይጣንን 12 አጀንዳዎችን ለእናንተ ነግራለሁ ብያለሁ። ከወሩ ጀምሬ ነግራለሁ። እግዚአብሔር ቢፈቅድ ብንኖር ሌላ ጊዜ እኔ ይህን በስልጠና መልክ ነው የምሰጠው። በስልጠና አንደኛው ወር መስከረም ነው። የእኛ ሰዎች ሲተርቱ በወላይትኛ እንዲህ ይላሉ። አማራ ሲተርት ጎጃም በበላ ጎንደር በዱላ። የእኛ ሰዎች ሲተርቱ ማጎይ ማታዊ ቁሮይ ቦታሽ። ከኔ ጋር ናችሁ? ማጎይ ማታዊ ቁሮይ ቦታሽ። ወተት የጠጣው ማጎ ነው። ነጭ የሚያራው ቁሮ ነው። ስለዚህ አማራዎች ደግሞ ጎጃም በበላ ጎንደር በዱላ ይላሉ። ሰይጣን መስከረም ገና በአዲስ ወር ላይ አንድ ክርስቲያን ትጉ ጸሎት ከጸለየ ዓመቱ ሁሉ ስለሚሰጥ መጀመሪያ ጸሎት እንዳትጸልዩ ድንዛዜ በመልቀቅ መስከረምን ወር እንዳትጸልይ ያደርጋል። ሌላ ደግሞ የኛ ሰዎች ወንተራ ማጽዳ ኩቶ ካቦይ ጋጫ ደንተና ይላል። በመጀመሪያ ወር ጸልዬ የሰይጣንን አሰራር አስረ ከወጣ የዓመቱ ስኬትና የድል ባለቤት ስለምትሆን ሰይጣን ጥበበኛ ነውና ከእግዚአብሔር መንግሥት ወርቋልና አንተ እንዳትጸልይ ግንዛዜ ድካምና ዝለትን በመልቀቅ ጸሎትን ዘግቶ መስከረምን እንዲታልፍ ያደርጋል።
ሁለተኛ ከኔ ጋር ናችሁ? ከጥቅምት እስከ ዳር አሜን። ከመስከረም እስከ ጥቅምት በአጠቃላይ በሕይወታቸው የጸሎት ትጋት እንዳይኖር ድካምን በላያቸው ላይ በመዝራት እንዳይጸልዩ ድንዛዜ በመልቀቅ ይከለክላል፣ ጸሎትን ይከለክላል። ሁለተኛ ከጥቅምት እስከ ኅዳር ባለትዳሮች መካከል ጥላቻ ሚስትና ባል ያጋጫል። አንተ እኮ እኔ እንዲህ ቢሆን እኔ ደክሜ እኔ እሷና እሱ ያለ መግባባት ያ እስከ መቼ ነው? ብዙ ሀሳብ አለው እንትን ለማለት ጊዜ ስለሌለኝ ነው። እንደ መካከል ጥላቻን በመዝራት እንዲለያዩ ያደርጋል፣ ፍቺ እንድትጠይቅ። አሁን ይሄ በቤተ ክርስቲያን ጎላ ብሎ ይታያል። ሶስተኛ ከኅዳር እስከ ታኅሳስ ቀንደኛ ተብሎ የሚጠሯቸው አገልጋዮች ላይ ማሰናክል ያሰናክላቸዋል። አንዱ እኮ እንዲህ ሆናለች፣ ሐሜትን በእነሱ ላይ በማዘራት እንዲህ ሆኗል፣ እከሌ እኮ ብዙ ጥሩ አገልጋይ ነው፣ ማሰናከያ ያመጣል። አራተኛ ከታኅሳስ እስከ ጥር አሉባልታና ሐሜት ወሬ በቤተ ክርስቲያን ምዕመናን ውስጥ ያስገባል። የሌለው ወሬ ቤተ ክርስቲያን ያላለች ያልሰማው እንዲህ ነው። አምስተኛ ከጥር እስከ የካቲት አብያተ ቤተ ክርስቲያን ላይ ጥላቻ ይፈጥራል። እዛ ቸርች ከሄዳችሁ ትታገዳላችሁ፣ እንዳትገቡ። አንደኛ ቤተ ክርስቲያን መንግስተ ሰማይ ቃለ ሕይወት መግቢያ በር አይደለም፣ ሙሉ ወንጌል አይደለም፣ መካነ ኢየሱስ አይደለም። እኛ እኮ የእግዚአብሔር መንግስት ስንገባ በቃሉ እኛ የእግዚአብሔር መንግስት መግቢያ በሩ ድርጅት አይደለም፣ ኦር ዲኖሚኔሽን አይደለም፣ ድርጅት አይደለም። ኖ ስድስተኛ ከየካቲት እስከ መጋቢት ሰዎች ሁሉ የእግዚአብሔርን ፍቅር ከአይምሯቸው ያወጡና በገንዘብ እንዲነደፉ ያደርጋል። ገንዘብ የኃጢአት ስር ነውና ገንዘብ በውሸትም ይምጣ በእውነትም ይምጣ በትልቅም ይምጣ በትንሽም ነው። አንተ ገንዘብ ነህ ለአምላኪ፣ አንተ ገንዘብ ነህ። ሰባተኛ ይህን ነግሬ ጌታ ይለፍ ስላለኝ ከመጋቢት እስከ ሚያዝያ እርስ በርስ ያጋጫል፣ እርስ በርስ። ስምንተኛ ከሚያዝያ እስከ ግንቦት ትኩረታቸው ዓላማ ቢስ ያደርጋል። ግንቦት ወር ሲደርስ አመቱን እኔ ምን ሰርቼ ነው አመቱ ያለቀው? ዛሬ ቀኑ ስንት ነው? ወሩ ስንተኛ ነው? በኢየሱስ እኔ አንድ ነገር ፍሬ አልባ ሆኜ አመቱን ከሪማ አገር ለቅቄ እጠፋለሁ። በጣም አደገኛ ነው። ወሮች እያለቁ ነው። ከሚያዝያ እስከ ግንቦት፣ ከግንቦት እስከ ሰኔ ከልጆች ሚሞሪ መዝሙራቸውን ወስዶ ሌላ አስገብቷል። አሁን በ21ኛ ክፍለ ዘመን ላይ ከወጣቶች ሚሞሪ ወጥቶ እናንተን እግዚአብሔር ይባርካችሁ ቸልሲ እና ማንቸስተር ገቡ። በእውነት ዮናታንም ለካ እሱን ሲሰብክ በሚዲያ የወላይታ ላይ እነ ዮናታን እነ በጋሻው ስቴዲየም ላይ ነበሩና ዮናታን እሱን ሲሰብክ ነበር። አሁን የወጣቶች ሚሞሪ መዝሙር ወጥቷል። ቸልሲ፣ ማንቸስተር፣ ዲቻ፣ አርሰናል ሚሞሪያችሁን ማን ይሁን የተጠቀመው? ወገኔ ከግንቦት እስከ ሰኔ መዝሙራቸውን ከአይምሯቸው መሶ በማውጣት መልካም የሚመስሉ ዘፈኖችን ለምሳሌ ኳስን አሁን ኃጢአት ነው ግን የኛ ልጆች አይተውም። ኳስ በእውነት ነው። ጌታ ይባርካችሁ። በይሁት እንደዚህ መምጣታችሁ ጨዋታ አለ ቢባል አንዳንድ ቸርች ላይ መቀመጫው ብቻ ነው የሚቀረው። ምክንያቱም አምላክ ከሚሞሪ ወጥቷል። ሸዋይ አይኖቼ ወዳዩት ሁሉ እግሮቼ ሮጠዋል። ያለፈው ዘመን ሲታይ እጅግ ያሳዝናል። ጉልቤቴ በባዕድ ምድር
ጣዖትን አክብሯል። የመንፈስ ቅዱስን ሥራ ሥጋዬ አበላሽቷል። ዓይኖቼ ወዳዩት ሁሉ እግሮቼ ሮጠዋል። ያለፈው ዘመኔ ሲታይ እጅግ ያሳዝናል። ቀሪው ዘመኔን ጌታ ባርከን ምን ያህል ይሆናል? ያለፈውማ ብዙ ነገር ሥጋዬ አበላሽቷል። ወንድም ለቀሪው ዘመን ትግል፣ ቀሪው ዘመን ጥቂት ነች። አምላኪ እግዚአብሔር አምላክ ነው፣ ፍራ። አባቴ ነው፣ አክብር። ክብር ጎሏል። ከኔ ጋር ናችሁ አላችሁ? ቃል ማስተማር ጥሩ አይደለም? ቃሉ ብላ አለና ሕዝቅኤልን አበላ። ቃሉን የበላ ሰው ዘልቆ ይሄዳል። ቃል የሕይወት እንጀራ ነው። እንጀራ የሥጋ እንጀራ ነው። ባይዘወይ በሁለት ነገር ነው የምንበላው። በነፍሳችን ቃል እንበላለን፣ በሥጋችን እንጀራ እንበላለን። ስለዚህ እንጀራ ላይ ትኩረት አትስጡ፣ በሕይወት ላይ ትኩረት ስጡና ጌታ ኢየሱስ ይባርካችሁ። ከሰኔ እስከ ሐምሌ መዝሙራቸውን ከግንቦት እስከ ሰኔ፣ ከሰኔ እስከ ሐምሌ የነሱ ልጆች ከኛ ልጆች ጋር አባላት ጋር በህልም እንዲገናኝ ያደርጋል። አንዳንዴ የሰይጣንን ህልም እባቡን አይቼ እንዲህ ሆኜ የከለ የቦታው ተነስቶ እንዲህ ሲያባረ በዛ ይይዛል። በህልም ይገናኛል። ስንተኛ ደረስኩ? 11ኛ ከሐምሌ እስከ ነሐሴ። ቅድም እንደነገርኳችሁ አንዳንድ ሰው ቤቱን ለቆ በቃ አልተሳካልኝ፣ ከዚህ ወደ ባሌ ሮቤል ሐዋሳ አልተመቸኝ ብሎ ቤቱን አዘግቶ ያባልላል። ቤትን ዘግተህ ንብረትን ጥለህ እንድትሄድ ያደርጋል። እሱ መቼ ነው? ከሐምሌ እስከ ሰኔ። 12ኛ ከሐምሌ እስከ ጳጉሜ በተለያዩ ስፍራዎች ላይ በመኪና አደጋም ይሁን በሌላ ሞቶ አስክሬኖች እንዲጫኑ ያደርጋል። በእውነት ይችን በአንድ ክሩሴድ ኮንፈረንስ ሰብኬ እኔ አገልግዬ ሲወጣ 7 አስክሬን ገባ። አንዱ ሞያሌ ላይ፣ አንዱ አዋሳ ላይ፣ አንዱ ማነውትና ላይ አስተምሬ እንደወጣው በአንዲት ከተማ አትልከሙሽ ብዙ ሰበኳችሁ እንደ እያጠቃለልኩ ቻለሳለሁ። እኔ በቃ የሚልኪያስን መጽሐፍ ቅድም ባነበብኩበት ምዕራፍ ያለህበት ዘመን ሚልኪያስ he is not for faith for God ነቢ አይደለም። ሚልኪያስ he is a messenger of the God የእግዚአብሔር መልእክተኛ ነው። የዛሬ ቤተ ክርስቲያን መልእክተኛ ነኝ እኔ። ሚልኪያስ የዛኔ ጌታ ኢየሱስ ክርስቶስ ትላንትና እንትን ብያለሁ ሕዝቅኤል ላይ 592 ዓመተ ቅድመ ክርስቶስ እስከ 570 ነው። ሚልኪያስን ደግሞ እግዚአብሔር የጠራው 516 እስከ 515 ዓመታት ጋብ ውስጥ እግዚአብሔር ጠራና መልእክት ይዞ ወደ ቤተ ክርስቲያን ሂዳለ። 12ኛው ከጳጉሜ እስከ ከነሐሴ እስከ ጳጉሜ ከተለያዩ ቦታዎች ሰዎች አንዱን እንዲሁም አስከሬን በጣም የሚገርመኝ ነገር አንዱን አስከሬን ሄጄ ያገለገልኩ ለቅሶው በ3ኛው ቀን እኔ ራሴ ለቅሶውም አገልግዬ ከተለያዩ ቦታዎች ላይ አስከሬን እየተጫነ እንዲመጣ ያደርጋል። 13ኛ ከጳጉሜ እስከ መስከረም በተለያዩ ስፍራዎች በመሰብሰብ የተልኳቸውን ውጤት የሚሰሙበት ወይም ምላሽ ያገኙበት አዲስ እቅድ ያወጡበት ወር ነው። አዲስ እቅድ ለቀጣይ ዓመት አንተም በሰይጣን ላይ አጀንዳህን ዘርጋ፣
12 ወሮች ላይ ሰይጣን ትላንት ነግሬያለሁ። እንግዲህ ለእናንተ 12 ብልቶችን በመስሪያ ቤት መልክ ነግሬያለሁ አይደል? ታስታውሳላችሁ አይደል? እሱን ሰዎች ያስታውሳሉ አይረሱም። አይ ፓስተር የሁሉም ይገርማል፣ ግን ማዘጋጃ ያልከው ነገር ገረመኛል። ያሉ ፀጉርን ምን ነበረ ትላንት ያልኩት? ግብርና ሚኒስቴር። ሰው ሁሉ ምግብም ትንሹም ትልቁም ሀብታሙ ደሃው ምግብ ስለሚበላ ከሁሉ በላይ ከኛ አካል ወይ በላይ ዙፋን ላይ የተቀመጠው ማን ነው? ፀጉር ነው። ፀጉርን እንደ ግብርና ሚኒስቴር፣ ጭንቅላታችን እንደ ጠቅላይ ፍርድ ቤት፣ አይናችን እንደ መብራት ኃይል፣ ጆሮአችን ቴሌኮሙኒኬሽን፣ አፍንጫችን ጤና ጥበቃ፣ ጥርሳችን ንግድና ኢንዱስትሪ፣ ምላሳችን ማስታወቂያ፣ እጃችን መከላከያ፣ ልባችን ጠቅላይ ሚኒስትር፣ ሆዳችን ምን ነበር? ማዘጋጃ፣ እዚህ አካባቢ ውሃና ፈሳሽ፣ እግሮቻችን ደግሞ መንገድ ትራንስፖርት። ከኔ ጋር ነበራችሁ አይደል? አሁን ነቃ በሏ፣ ትንሽ ነቃ በሉ። በመንገድ ትራንስፖርት ትልቁ ደግሞ እኛ በእግዚአብሔርም በሰው እንድንጠላ ውሸተኞች እንድንሆን የሚያደርገን ሆዳችን ነው። ለምን ቱዴይ አምጣ አሁን እኛም እግዚአብሔር ሰው ሚሳ ቆርስ ቆንጆ ግን ብንበላ ለወር ለዓመት የሚሆነው በላን። አሁን እያለቀ ነው። ወዴት ይሄድ አይታወቅም። እያለቀ ነው። ልክ ሰዓቱ ሲደርስ ሚስኮል ያደርግና ሰዓት ደርሷል አምጣ ነው። ሰኞ አምጣ፣ ማክሰኞ አምጣ፣ ሮብ አምጣ፣ ሐሙስ አምጣ፣ ዓርብ አምጣ፣ ቅዳሜ አምጣ፣ ይሁዳ አምጣ። ማዘጋጃው ሁልጊዜ አሁን ማዘጋጃዎችን የሳይት አምጣ፣ የዝውውር አምጣ፣ የጣሪያ አምጣ፣ የግድግዳ አምጣ እያሉ ይጠይቁናል። ውሸት ነው። እናንተ ከኔ ጋር የላችሁ ነው። ታምራት ሲዘምር አንድ ዝማሬ እንዲህ አለ። ላያጠግበኝ ኩርማን እንጀራ ቀንና ሌሊት ስራ አለቄ ኃይሌ ጉልበቴ በክንድ ይሁን ረፍቴ የቀራኝ ጥቂት ዘመኔ ባንተ ቤት ይለቅ መዲኔ ኑሮዬ ካንተ ጋር ሸለቆ ቢሆን ተራራ የደስታ ቢሆን የእንባ ትሻለኛለህ አባባ። ክፉ ዓለም ክብር የጎደላት ጦር እንጂ ሰላም የሌላት ሰው በአምላክ አምሳል ተፈጥሮ ወደ አውሬነት ተቀይሮ እርስ በርስ ሲታበላላ በውሸት እውቀት አታላ በውሸት እውቀት ዓለም እየጨረሰች ነው። እርስ በርስ እያከፋፈለች ነው። የአንድ አባት ልጆች የአንድ ታላቅና ታናሽ የሆኑት ድንበር እያቆመች ነው። ወገን ክብሬ ወዴት አለ እያለ እግዚአብሔር መፈራቴ ወዴት እያለ ፍርሃትን እግዚአብሔርን ፍርሃት ከውስጣችን ነቀለ። እኔ ይህን የታምራትን ዝማሬና የሸዋይን በጣም ወደዋለሁ። ዛሬ አንድ ወር ገና ወር ይሞላል ከሸዋይ ጋር አብረን ነበርንና እንዲህ አለ። እኔ የእሱን ዝማሬ ከመውደድ የዘመርኩትን ምሳሌዎችን ሲነግር እሱ እንዲህ አለ። 1974 ዓመተ ምህረት ላይ ወይን ቤት ደረጀ ከበደና አይነን በሰደብ እየመጡ አስገብተው እስቲ ዛሬ ትዘምራለህ የታባኪባ ብሎ አሰሩና በራቸው ከውጭ ይቆለፋሉ። ቆለፉና 6 ቀን ምግብ አይሰጣቸው ተባለ። ምግብ ሳይሰጥ ቁጭ ያለንና ሞቷል ብሎ 7ኛ ቀን በር ከብቶ ሲያዩ እኛ ወዝ ጀምረናል አለ። ከዛ በኋላ አዩና ደነገጡ። ባለስልጣኖች ኧረ በስመ አብ ሰዎች ይጨምሯል ሲባል እዛው ቦታ ላይ ነው የመጣ ሸዋይ ሻዌ ዘምር ሲለው እንደ ኖሮዬ ካንተ ጋር ሸለቆ ቢሆን ተራራ የደስታ ቢሆን የእንባ ትሻለኛለህ አባባ ነው። እሱ የታምራት ነው። አሚን ሸዋይ ምን ብሎ ዘመረ መሰለህ? ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከጌታ ጋር
እናንተን የደረሰን ዕጣ ኢየሱስን እግዚአብሔርን በልጁ ሞት በኩል መፍራትና ማክበር ነው።